يا الله ምህረትህን እሻለሁ ስለ ራሴ ከራሴው በላይ አንተው ታውቃለህ ስንት ጥፋት አጥፍቻለሁ ስንት ወንጀል እየፈጸምኩ ነው ድብቁም ገሃዱም ከገሃዱም ይበልጥ ድብቁ ብሷል ያ አላህ ካልማርከኝ ምኑን ነጃ ወጣሁ ያ አላህ በአንተ አምኛለሁ አንተን እንደምወድ ታውቃለህ ነገር ግን ነፍሴ ተዘናጋች ኢማኔም ደከመ ለመልካሙ ሥራ ሳይሆን ለክፉ ሥራ የምሽከዳደም ሆንኩኝ ያ አላህ ስንት ኃጢአት ፈጽሜ ሰትረኸኛል ስንት ወንጀል ሰርቼ ሰው ፊት አላጋለጥከኝም ምህረትህን እሻለሁ اغفر لي يا الله فإنه لا يغفر الذنوب إلا أنت كانت وجي ኃጢአትን የሚምር ማንም የለም ቶብቼ ለመመለስ ተረት አደርጋለሁ ነገር ግን በቀላሉ ወደ ኃጢአት ተመልሼ እዘፈቃለሁ አህዋሌን እንድትቀይር ከነፍሴ ጋር ያለኝን ቁርኝት መቀየር እንዳለብኝ አውቃለሁ ቢሆንም ግን ያ አላህ ደካማ ነኝ አቅመ ቢስ ነኝ ካንተ ውጪ ኃይል ሊሆነኝ ኃይል ሊሰጠኝ የሚችል ማንም የለም ሞኟ ነፍሴ መልካምን ለመስራት ዳገት ይሆንባታል ክፉን ሥራ ላይ መዘፈቁ ደግሞ አቅልላ ታየዋለች ያ አላህ ምህረትህን እሻለሁ ኢማኔን አጠንክርልኝ አንተን መፍራት ሲገባኝ እንደምታየኝ እያወቅኩ ሰዎች እንዳያዩኝ ብዬ ሰዎችን ፈርቼ ተደብቄ ወንጀል እሰራለሁ ያ አላህ ምህረትህን እሻለሁ ከሁሉም የከፉ ወንጀሎች ድብቅ ወንጀሎች እንደሆኑ አውቃለሁ በሚያሳዝነው መልኩ በኃይለኛው ተዘፍቄባቸዋለሁ የኢሕሳንን ትርጉም ገብቶኝ ነገር ግን አልተገበርኩትም اعبد الله كأنك تراه فإن لم تكن تراه فإنه يراك اللهن እንደምታየው ያክል ሆነ አምልከው ማየቱን እንደማትችል ስትገነዘብ ግን እሱ እንደሚያየህ እወቅ የሚለውን የኢሕሳንን ትርጓሜ ገብቶኝ ነገር ግን አልሰራሁበትም ያ አላህ ምህረትህን እሻለሁ ባለሁበት ሁኔታ ሩሄን እንዳትወስድ እለምንሃለሁ ያ አላህ እንዲህ ከተባለባቸው ሰዎች አታድርገኝ قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا بسراوج بطعام كساريوچون እንንገራቸውን በላቸው እነዚያ እነሱ ሥራን የሚያሳምሩ የሚመስላቸው ሲሆኑ በቅርቢቱ ሕይወት ሥራቸው የጠፋባቸው ናቸው ያ አላህ ከነዚህ ሰዎች አታድርገኝ ያ አላህ በሰላቴ አበርታኝ ያ አላህ ደካማ ነኝ እርዳኝ በወንጀል ያደፈ ማንነት ያለኝ አንተው በእዝነትህ ካልማርከኝ ማንም አይመረኝምና ማረኝ አላህ